ሰዎች ምን ይሉናል ወይም ደግሞ ጓደኞች ቼቫይደስ ምን ይሉናል ብላችሁ ለምትሉ ሰዎች የሆነ ነገር አንብቤያለሁ እና እስቲ እሱን ላንብብላችሁ። ጓደኞቼ ምን ይሉኛል ብለው አይጨነቁ። ሂሳቡን የሚከፍሉት ወይም ደግሞ ቢሎትን የሚከፍልለው ሰው እነሱ አይደሉም። ለቤተሰቡ የሚተርፍ ሀብት ይገንቡ ማለት ቋሚ የሆነ ነገር ለቤተሰቡ ያዘጋጁ። የዛሬ ተቺዎች የነገ ጥሩ ደንበኞች ይሆኗቸዋልና እና ተመቸችኝ ብዙዎች ስለሚሉኝ ማለት ነው። ዛሬ ላይ ለምን እንዴት ተብለው የሚያንቋሽሿችሁ ወይም ደግሞ ኔጌቲቭ ይሁን በጥሩም ይሁን በየትኛውም መልኩ እናንተን ወደፊት እንዳትሄዱ የሚያደርጓችሁ ሰዎች ነገ በሌላ ሳይድ ሆኖ ልታገኟቸው ትችላላችሁ እና የራሳችሁን ልብ የራሳችሁን ፍላጎት ተከተሉ። አባባሏ ተመችታኛለች።